ባርሴሎና 4 አግብቶ አሸንፏል። እሱ አይደለም ችግሩ። እስከ ነገም ቢሆን ያው ደረጃውን ተቀብሎናል። ያው በጎል በልጦ ማለት ነው። ያ ኤሊቼንግም ማለት ነው ነገ ማታ 8-9 ጎል ማግባት አለብን። በቃ እንዲህ ካልሆነማ ባርሳ ባሸነፈ ቁጥር ነጥብ እኩል እየመጣን ሊበልጠን ነው ማለት አይነፋም። ስለዚህ በዛ ያለ ጎል አግብተን ቀጣዩን ጨዋታ በዛ ማድረግ ስላለብን፣ በነገራችን ላይ ደሃ ቲም ስትሆን ማለት ነው እንደዚህ ስታዲየም ሳያልቅ ነው መጮህ የምትጀምረው። ማን ምስኪን ባርሳ ምስኪን። ያው ምን ይባላል እያየው ነው። እንዴት ይሄን ያህል ባዶ ይሆናል? አንድ ታላቅ ክለብ ከስንት ዓመታት በኋላ ስታዲየሙ እንዲህ ሲያምጥ ችጋራም። ብቻ አትሌቲኮ ቢልባዎች መጫወት አልፈለጉም። ምንድነው ኤርኔስቶ ቫልቨርዴ በቃ አይሆንም፣ ከባርሳ ጋር አሰልጣኝ አይሆንም፣ መቀየር አለባችሁ። ኒኮ ዊሊያምስ ላይ ይጮሃሉ ደግሞ ማን ምን አይነት ትንሽ ክለብ እንደሆነ የምትረዳው። ኒኮ ጠይቆት እምቢ ሲለው ይጮሃሉ ደጋፊዎች። አልፈለገም በቃ ባርሲ እንዲህ ትንሽ ክለብ መምጣት አልፈለገም ኒኮ ዊሊያምስ። ይሄ በቃ የባስኩ ምርጡ ክለቡ ተመቸው። ምን ያርግ? ምንድነው የሚያስጨዋችሁ? ኧረ ተይ ተይ ተይ። ለማንኛውም ብዙ አታውሩ ማለት ነው። ነገ አሸንፍም በዛ ያለ ጎል አግብተም ማለት እንቀበላችኋለን። ተረጋጉ። ኧረ ተረጋጉ።